ጀምሯል ማለት ነው። ጳጉሜ 6 የት ነች? ያኔ ጥንታዊ ግብፃውያን በ25 ቅድመ ልደተ እግዚእ መተግበር የጀመሯት ናት ማለት 13ኛው ወር ይሏት ነበር። 6 ካደረጓት በኋላ 13ኛው ወር ብለው ስም ነበራት። ዘሊትል መንዝ ነው የሚሏት። እኛ ያን የሰጧትን ጳጉሜናል የምትለዋን ተርጉመን ጳጉሜ ብንላትም ቀድሞ ግን እነሱ ዘሊትል መንዝ ብለው ስም ሰጥተዋታል። አሁን ከዚህ እንደምንረዳው እኛ የ13 ወር ባለጸጋ እንላለን እንጂ ኩረጃ ሙሉ በሙሉ ኩረጃ። እሺ የኢትዮጵያ አሁን ኢትዮጵያ የምትቆጥርበት የዘመን አቆጣጠር በእውነት ኢትዮጵያዊ ነው ለሚለው ነገር የኢትዮጵያ ምሁራን የታ ነው? ይሄ የአደባባይ እውነት ስለሆነ ማለት ነው። ኢትዮጵያውያን በዘመን አቆጣጠር ዙሪያ ትልቅ ጉባኤ ማድረግ ይገባቸዋል። ትልቅ ምክንያቱም እንደ ሀገር ስንኮርጅ ከባድ እንደ ሀገር ለመጠቅለያ አሁን የኢትዮጵያ የዘመን አቆጣጠር የምንለው በማን ተጽፎ እና ተሰናድቶ ሀገሪቷ ልትጠቀምበት ቻለች የሚለውን ስንመለከት ጸሐፊያኑ ዲሜጥሮስ እና አቡሻር ይባላል። ሁለቱም ግብፃውያን ናቸው። አንዱ እንኳን ኢትዮጵያዊ አይደለም። ታዲያ እኛ ግብፃውያንን ግብፃውያኑ ያሰሉትን የእነሱን የዘመን አቆጣጠር እንደ ሀገር ኩራት አድርገን የምንይዘው እኛ ግብፃውያን ነን። ለዛውም በአሁኑ ሰዓት ኮፕቲኮቹ ቀይረውታል። እነሱ 1784 አካባቢ ነው ያሉት። ያን የነበረውን ከሰማዕታት ዘመን ጀምሮ እንደ አዲስ መቁጠር ጀምረው ቀይረውታል። ኢትዮጵያ ግን ያኔ ቅድመ ልደተ እግዚእ የነበረውን የግብፅ የዘመን አቆጣጠር ኮርጃ ይዛ እንደ ራሷ ማንነት አድርጋ ይዛለች ማለት ነው። ይሄ ለዛውም ግብፅ ኢትዮጵያን እንዳትበለጽግ የምታደርግ ዋነኛዋ ጠላት ሆና ሳለች እሷ አኝካ የጣለችውን የዘመን አቆጣጠር እንደ ሀገር ኩራት ማውለብለብ፣ እንደ ሀገር መዋረድ። አሁን የኢትዮጵያ የዘመን መቁጠሪያ የሚባለው የኢትዮጵያ አይደለም። ልዩ ነገር ይዘናል እንላለን፣ ልዩ ነገር ግን አልያዝንም። ከወርቅም ወርቅ የሆነው የቅዱስ ሄኖክ ዘመን አቆጣጠር እንግዲህ በአሁኑ ሰዓት ይፋ ሆኗል ማለት ነው። ትውልድ ያንብብ እውነትንም ይመርምር እያል ንግግር ይንቋጫለሁ። ዋና የመጽሐፉ ባለቤት ደግሞ ዲያቆን ሰንበት ያለውን ስለ መጽሐፉ ዘርዘር አድርገውና ከዛ ወደ ጥያቄ እናነሳ። እንግዲህ ያው ይህን መጽሐፍ ጽፍ የነበረውን ነገር ለማብራራት እሞክራለሁ። ያው እንደተጠቀሰው ከ3 እስከ 4 ዓመታት ጊዜ የፈጀ ነው ማለት ነው። ይህ መጽሐፍ ተጽፎ እስኪያልቅ ባለውና የነበረው ጊዜ ይመስላል። ይህን መጽሐፍ የጻፍኩት ከጥንት የኢትዮጵያ የብራና መጽሐፍት በማመሳከር ነው። ያው ጥንታውያን ኢትዮጵያ ጥንታውያን ብራና መጽሐፍት አላት ይታወቃል። ያው ከነዚህ ጋር በማመሳከር የጻፍኩት መጽሐፍ ማለት ነው። እንግዲህ መጽሐፉ ላይ ካለው የተወሰነው ነጥብ ላንሳና በብራና መጽሐፍት ወይም በብራና መጽሐፍ ሄኖክ ያው ቀዳሚ የሆነው በጊዜ የተጻፈው መጽሐፍ ሄኖክ የብራናው እንደሆነ ይታወቃል። የኢትዮጵያው መጽሐፍ ሄኖክ የተጻፈው ደግሞ ከአረማይኩም ከግሪኩም ያው ዴድ ሲ ስክሮልስ ውስጥ ከተገኘ ውስጥም የቀደመው እንደሆነ ያው መረጃ ለዓለም የሆነ ነገር ነው እና ያው እነዚህ ጋር በማጣቀስ እንደ ብራና መጽሐፍት ከሆነ እንደ ብራና መጽሐፍ ሄኖክ ከሆነ በዘመን አቆጣጠር ውስጥ ጳጉሜ ወይም ተረፈ ዕለት ትርፍ ቀን የሚባል ነገር የለም ማለት ነው በብራና መጽሐፍት መሰረት እና ይህንን ለመናገር ፈልጋለሁ። ሌላው ምንድነው ያው ብዙ ጊዜ ያው በቅርብ ልናገኝ የምንችላቸው ብራና መጽሐፍት አብዛኛው ከ100 ዓመት በፊት የነበሩ ናቸው። ያው እነሱን በቅርብ ልናገኝ እንችላለን። ምናልባት እኔም እነሱን ቶሮንቶ ላይ እንዳገኘ ላይብረሪ ውስጥ ከነበረው ነው ያገኘሁት። ከዛ በማመሳከር ነው የሰራሁት። ያው ግን እስከ 7 እስከ 8 ምዕተ ዓመታት በፊት የነበሩ የብራና መጽሐፍት ብዙ ጊዜ ቅርብ አናገኛቸውም። ያው እነሱም አብዛኛው ያው ስውራን ቤተ መቅደሶች እና የጣና ገዳማት ደሴቶች ውስጥ ስላሉ ነው። ነገር ግን ያው እነዛ ደሴቶች ውስጥ ያሉት ምንድነው ለሕዝብ ይፋ አልሆኑም። ለትውልድ ወይም ማወቅ ለሚፈልገው ለወጣቱ ይፋ አልሆኑም ማለት ነው። ምናልባት ያው በመልኩ የሚሆን ነገር ወደፊት የምንወያይበት ይሆናል።
ሌላው ይህ አቆጣጠር የጻፉት ስለ ቅዱስ ሄኖክ አቆጣጠር ነው። የሄኖክ ካላንደር የሚሉት ምዕራባውያን ይህ አቆጣጠር ሁሉም ሰው ሊቆጥርበት የሚገባ ነው። በአመት ውስጥ 12 ወራት ያሉት 91 ቀናትን የያዙ 4 ወቅታት ያሉት አቆጣጠር ነው። እንደዚህ ሁሉ አመቱ በ364ኛው ቀን ላይ የሚፈጽም ሌላው ደግሞ በየአመታት ውስጥ የዕለታቱ መዋያ እና የየወራቱ የቀን ቁጥር የማይለዋወጥ የማይዋጅቅ ወጥ የሆነ ማለት ነው። ለምሳሌ መጋቢት አንድ እሑድ ልደቴ ቢሆን በቀጣይ ዓመት መጋቢት አንድ እሑድ ቀን ላይ ልደቴን አክብራለሁ ማለት ነው። ይህን ቀን ወጥ የሆነ ብለው ከዚህ አንጻር እንደሆነ የሚታወቅ ነው። ሌላው ያው ማንኛውም ሰው የዕለቱን ቁጥር ወይም የቀኑን ቁጥር ማወቅ ቢፈልግ ግልጽ በሆነ መልኩ ቀላል በሆነ መልኩ መረዳት ይችላል። ለምሳሌ ዛሬ ምንድን ነው የሚለውን ለምሳሌ የዛሬውን ቀን ለማስላት ቢፈልግ ዛሬ ሐሙስ ነው ወይም ደግሞ በቅዱስ ሄኖክ ዕለቱ ሐሙስ ስለሆነ ለምሳሌ በአራሳት ቀዳሚ እንደሚባለው ለዚህ ማስረጃውን በቀላሉ ማንኛውም ሰው ቆጥሮ ይደርስበታል ማለት ነው። ግልጽ በሆነ መልኩ በቀላሉ ወረቀትና እስክሪብቶ ሳያስፈልገው ቆጥሮ የሚደርስበት ለሁሉም ሰው ያው ቅዱስ ሄኖክ በብራና መጽሐፍት ላይ ሲጽፍ የሰው ልጅ ሁሉ ሊቆጥርበት የሚገባ ብሎ ነው እና ያ ማለት ለሰው ልጅ ሁሉ ቀለል አድርገው ግልጽ በሆነ መልኩ እንዳስቀመጠው ነው የምንረዳው እና ቀለል ያለ አቆጣጠር ነው ለማለት ነው። ሌላው ምንድን ነው ያው መምህራን ሚካኤል ገልጸውታል። ያው ቆጥረንበት ነው እየተናገርን ያለነው። በዚህ አቆጣጠር ተጠቅመንበት አይተነው ነው እየተናገርን ያለነው። ያው በዚህም ጥያቄ ቢመጣ ያው ማንም አይረታም ማለት ነው። ይህንን ሙሉ ሆነ ልንናገር እንችላለን። ሌላው ያው በአሁኑ ሰዓት ኢትዮጵያ እየቆጠረችበት ያለው አቆጣጠር የራሱ አይደለም፣ የሌላ ሀገር ነው። ኢትዮጵያ ማለት አንችልም። ገልጸውታል ማርያም ምንድነው የወቅት መንሸራተት አለበት። ለምሳሌ ሲዝናል ትዊስት ይባላል። ምዕራባውያን ወቅቶች ይንሸራተታል። ለምሳሌ ክረምት ነው ስንል ወይ ክረምቱ ወጥቷል፣ እንደዚህ አይነት ነገሮች አሉ ማለት ነው። እንደዚህ ሁሉ የአመታት መንሸራተት አለ። አመቱ ወደ ኋላ ሄዷል። አመታቱ ሲቆጠሩ አሁን ያለው አቆጣጠር ወደፊት እየዘለለ ከሌላኛው አመት ቀን ስለሚወስድ ወጥ ሆኖ እየሄደ ያለውን የአመት ቁጥር ወደ ኋላ ዘግይቶታል ማለት ነው። ለዛ አሁንም 2018 ላይ ሳንሆን ያው 2023 2023 ዓመተ ምህረት ላይ ነው በቅዱስ ሄኖክ ያለው ማለት ነው። ለምን ወደ ኋላ ለሚለው ጥያቄ ሲነሳ ምንድነው ያው ይሄ አሁን ያለው የኢትዮጵያ አቆጣጠር ዕለታቱን ከሌላ አመት ላይ ስለሚወስድ በአራት አመት አንዴ ጳጉሜ 6 እያለ እንደዚህ ሁሉ ጳጉሜ 5 እያለ ነው 4 ብሎ ቆጥሮ አያውቅም። ግን የኢትዮጵያ አቆጣጠር በኢትዮጵያ ያው በሀገሪቷ የጥንት መጽሐፍት ቅርሶች ላይ እንዳሉት ግን 364 ብቻ እንደሚል ነው የተቀመጠልን። ያንን ለማለት ፈልጋለሁ። ሌላው ጠቀሜታው ምንድነው ከሚል አንጻር እንደ ሀገር ምን ይጠቅመናል? ያው ከዚህ በፊት ብዙ ገልጸነዋል። በየአመቱ የቀን መቁጠሪያ ወይም ካላንደር ከማተም ወጂ ከማውጣት ሀገሪቷ ትድናለች ማለት ነው። አንዴ የታተመው ቀን መቁጠሪያ ለሁሉም አመት ስለሚያገለግል አመታቱ ቀናቱ መዋዠቅ ወይም መተላለፍ ስለሌላቸው ማለት ነው። ሌላው ምንድነው ያው ወረቀትና እስክሪብቶ ሳያስፈልገን ማንኛውም ሰው የቱንም ቀን ቆጥሮ ይደርስበታል። ለዛ ስራውን መስራት ይችላል ማለት ነው። ካላንደር ማየት ሳያስፈልገው በአይምሮው አንዴ ይዘው የሚችለው አይነት ነው። ሌላው ምንድነው ያው በግብርና ዘርፍ የተሰማሩ ሰዎችም እንደዚሁ ወቅቱን ይለዩበታል። በወቅቱ ዘርተው በወቅቱ ምርት እንዲሰበስቡ ምርታማም እንዲሆኑ ያግዛቸዋል። ወደ በኋላ ለሚካኤል ይገልጹታል። ሌላው ይህ አቆጣጠር የኢትዮጵያ ታሪካዊ ሀብቷ ነው። በእውነት ለመናገር በመረጃና ማስረጃ ያለ ነገር ስለሆነ በስፋት በዝርዝር መጽሐፍ ውስጥ ታዩታላችሁ። ያው የኢትዮጵያ ታሪካዊ ሀብቷ ነው። የብዙ እልፍ ዓመታት ታሪክንም ለመመርመር ከዚህ አቆጣጠር ጋር የተያያዘ ያው ሁሉንም አይነት ማህበረሰብ ማንበብ የሚችለውን አንድ ፍላጎት ነው። ምክንያቱም ዘመን አቆጣጠር ተፈጥሮ ነው። ተፈጥሮ ጋር የሚያያዝ ነገር ደግሞ በገሌ ምናምን የምንለየው ነገር አይደለም። ስለዚህ ሁሉም ሰው እንዲያነበው ነው እንጋብዘው። ለዛ ነው መርሃ ግብር ያሰናዳ ነው እንጂ ለራሳችን የሚሆን ወይ ደግሞ እኛ የምንጠቀም ቢሆን እዛው ራሳችን እናስተላልፍ። ስለዚህ ሁሉም ሰው አንብቦ ከዚህ የተገኘውን መረጃ ከሌሎች መረጃ ጋር እንዲያመሳክር ከእኛ የሰጠነው ብቻ ተቀብሎ መሮጥ ሳይሆን እንዲመራመር፣ እንዲያይ፣ ሌሎችንም የራሱን ጥናት እንዲያደርግ እንዲሁም ጥያቄዎች እንዲነሱ እንፈልጋለን። ምክንያቱም የብራና መጽሐፍቶች ኢትዮጵያ ውስጥ በጣም ብዙ ዓመት ያስቆጠሩ ብራና መጽሐፍቶች አሉ። እነሱ ወጥተው እንዲታዩና ትውልዱ ያን አንብበው የጥንቱን የኢትዮጵያን ስርዓት እንዲከተል እንዲይዝ እንፈልጋለን። ስለዚህ እንደዚህ አይነት እንቅስቃሴዎች እንዲነሱ በመፈለግ ነው ይህን ነገር ህዝቡ ማንኛውም ሰው አንብቦ እንዲረዳው ለማድረግ ነው። በቂ ህትመት አለው። በቂ ህትመት አለ። ከጃፋር ጋር ተነጋግረናል። እንዲሁም ከሌሎች መጽሐፍት ማሰራጫዎች ጋር ተነጋግረን በየቦታው እንዲተደራሽ እንዲሆን እናደርጋለን። ዋጋ እንግዲህ ያው ዋጋ እኛ ምንድነው ትኩረታችን ለህዝቡ ተደራሽ እንዲሆን እኛ በኮስት ነው የምናስረክበው ለመሸጫ ተቋሙ። እነሱ ደግሞ የተወሰነ ያው ማርካት የሚይዙት ነገር ሊኖር ይችላል። እኛ የምናስረክበው በ210 ብር ነው ድርጅቶቹ። እዚህ እነሱ ድርጅቶች ደግሞ ራሳቸውን ማርካት ይጨምራሉ። እኛ ባወጣን ኮስት ብቻ ምክንያቱም ያወጣናት ኮስት ለህዝቡ ተደራሽ እንዲሆን እንጂ እኛ የተለየ ፕሮፊት ለማግኘት ወይም
ጥረት የለም ማለት ነው። ቀን መቀየር ለምን አስፈለገ የሚለውን ላንሳና ወደ መራችኋለሁ። ያው ቀን መቀየር ለምን አስፈለገ የሚለውን ጥያቄ ለመመለስ ቀኛ ቀይረን ሳይሆን የተቀየረው ወደ ላይ መለስ ነው እያለ ነው። ምክንያቱም ኢትዮጵያ ስትቆጥርበት ለብዙ ዘመን በመጽሐፍቱም እንደተቀመጠው በመጽሐፍ ቅዱስ ላይ የተቀመጠው ራሱ 364 ቀን መጽሐፍ ኩፋሌ ራሱ መጽሐፍ ሄኖክ ላይ ድርሳናት፣ ገድላት ቅድም እንዳሳየኋችሁ ማለት በዓለ ወልድ ላይ አሁን ለምሳሌ አንዱን አንስተን ማቅረብ እንችላለን። እዚህ ጋር የሚለው ያለ መጽሐፍ ሄኖክ እንዴት ዓመታትን ታውቃላችሁ እና ይሄ ድርሳነ በዓለ ወልድ ነው። ሚያዝያ 161 ላይ መጽሐፍ ሄኖክን ሳትይዙ እንዴት ዘመን ማወቅ ይገባችኋል ወይም ትችላላችሁ ብሎ እያስቀመጠ ነው። ስለዚህ ያለ መጽሐፍ ሄኖክ መረዳት አንችልም ማለት ነው። እዚህ ጋር መጽሐፈ ኩፋሌ አመቱ 730 ላይ አመቱ 364 ቀን ነው መጨመር አይቻልም ብሎ አስቀምጦልናል። መጽሐፈ ሄኖክ ላይም እንደዚህ ጠንቃችሁ ብትቆጥሩት አንዱን አመት 364 ቀን ይሆናል። ስለዚህ መጨመር መቀነሱ የመጣው ከጊዜ ሂደት በኋላ ነው። ስለዚህ ያ ከጊዜ ሂደት በኋላ የመጣውን መጨመር መቀነስ ወደ ጥንቱ ስርዓት ይመለስ ነው ያለው ማለት ነው። እነዚህ ሀሳቦች ለማሳተፍ የቀሩትን ነገርም ለቆም የሚመልሰው መልካም ጊዜ ስትሆን ይመስለኛል የዘመን አቆጣጠር አስፈላጊነት አለው ነው። አሁን ላይ ደግሞ ስለዚህ መነሳቱ ምንድነው ነው እንግዲህ አንድ ሀገር ካለ ሀገር እስካለ ድረስ ምንድነው የሀገር ሉዓላዊነት ይኖረዋል፣ ማንነት ይኖረዋል። የሀገር ማንነቱ ደግሞ ምንድነው ከአቆጣጠሩ ጋር አብሮ የሚሄድ ነው ማለት ነው። ስለዚህ ያው ስራ አቆጣጠሩ ከዚህ አንጻር አስፈላጊ ነው። አሁን ላይ መነሳቱ ለምንድን ነው ለሚለው ያው ከዚህ በፊትም እንደዚሁ ይህን በተመለከተ ያደረግነው ውይይቶች አሉ፣ ጥናቶች አሉ። አሁን ደግሞ በመጽሐፍ መልኩ ስለወጣ አሁን ላይ እንግዲህ መነጋገሪያ የሆነው አንድም ያው መረጃና ማስረጃ የተጻፈ መጽሐፍ ስለወጣ ነው። ሌላው ምንድነው 3000 ዓመት ያስቆጠረው የሚል አለ። 3000 ዓመት ያስቆጠረው አለ። ያን አቆጣጠር ደግሞ ቀይሮ ሌላ አቆጣጠር ማድረጉ ምንድነው እንደሚለው ከዛ በላይ ደግሞ እኮ አሁን እስካለንበት ዘመን ድረስ በሰማይ ጽላት ተጽፎ ቅዱስ ሄኖክ ብራና በኢትዮጵያ ብራና መጽሐፍ ላይ እንደተቀመጠው ከሆነ እንደ ሀገር ያው ብራና መጽሐፍ የኢትዮጵያ እንደሆነ ስለሚታመን ማለት ነው እና በዛ መጽሐፍ ላይ እስካሁን ድረስ በሰማይ ጽላት የአንዱ ዓመት ቀኑ 364 እንደሆነ የተቀመጠ አለ። እንደዚሁ ሁሉ እስኪሳትበት ድረስ ግን ከ3000 በላይ የሆኑ ዓመታት የቅዱስ ሄኖክ አቆጣጠር የሚለው ካላንደር እንደተቆጠረበት በደንብ ማስረጃዎች አሉ ማለት ነው። ያው ልብስ ይሄን ለማለት ነው እና ያው ወደዛ እንመለስ ነው። አንድም ደግሞ የኢትዮጵያ ስራ አልሆነ ለማለት ነው። ሌላው ምንድነው 101 ዓመት ያስቆጠረ ለሚለው ማስረጃቸው ምንድነው የሚለው ያው ቅድም ተናግሬያለሁ መግቢያው ላይ ያው ቶሮንቶ ያለው ላይብራሪ ማስረጃ ነው። ከ100 ዓመት በፊት የነበረው መጽሐፍ ነው ተሰርቆም ከሄደ በኋላ ቶሮንቶ ላይብራሪ ላይ አለ። ያንን ደግሞ ያው አንስተው በካሜራ አንስተው እንደዚሁ ላይብራሪያቸው ላይ ኦንላይን ስለለቀቁት እዛ ላይ ማግኘት ይችላላችሁ። ሌላው ምንድነው ቋሚ ይሰረዝ ነው ወይ የምትሉት የሚል ነገር አለ። ያው የኢትዮጵያ ካልሆነ ለምን ኢትዮጵያ ትቆጥርበታለች ነው። ሌላው ሀገር ሊቆጥርበት ይችላል፣ ያው ላያገባን ይችላል። ግን ለኢትዮጵያ ኢትዮጵያዊ ሆነን ግን ለምንድን ነው የኢትዮጵያ አቆጣጠር እንደማይመጣው የኛ አቆጣጠር አይደለም ከሚል አንጻር ነው። ስለዚህ የኢትዮጵያውያን አቆጣጠር ሲመጣ ራሱን የቻለ ስርዓት አለው፣ ራሱን የቻለ ቀመር አለው ማለት በዛ መሰረት ይመራል ማለት ነው። ስለዚህ ቋጥሜ የሚለው ኢትዮጵያውያንን አይወክልም ነው። ሌላው ምንድነው ይህ መጽሐፍ ሲጻፍ ታርጌቱ ማነው ለሚለው የኢትዮጵያ ሕዝብ ነው። አልፎም የዓለም ሕዝብ ሊጠቀምበት ይጠቀማልና ያው በዋናነት ግን ለኢትዮጵያ ሕዝብ ተቀምጧል ማለት ነው። ወደፊት ደግሞ በትርጉም የምናቀርበው ስራ አለ። ራሱን መጽሐፍ በትርጉም የምናመጣበት መንገድ ስለሚኖር ስለዚህ ነው ያለ ዓለም ሕዝብ ነው ያልኩት። ሌላው ምንድነው ዋጋውን ያው ገልጸውታል። አንድ ወር ስንት ቀን አለው በዘመን ይሄን በተባለው በብራና መጽሐፍ ነው መሰረት አንድ ወር 30 ቀን ያለው። ከዛ ውጪ ግን አንድ ወቅት 91 ቀን አለው። ያ ማለት አንድ ወቅት 3 ወራትን የያዘ ሲሆን በ3 ወር አንዴ አንድ የምልክት ቀን አለ ማለት ነው። ሶስተኛ ወር ለምሳሌ ሞቃታማውን ወቅት ከብርዳማ ወቅት ጋር የሚለይ አንድ ቀን እንዳለ ነው የብራና መጽሐፍ ነው ግልጽ በሆነ አገላለጽ ወይም አማርኛ የሚገልጸው ማለት ነውና እዚህ ላይ ምንድነው ያው የመጨረሻው ሶስተኛው ወር 30 ቀን ካበቃ በኋላ የምልክት ቀን ይውላል ብሎ ያስቀምጣል መጽሐፍቱ ሰነዱ ቅርሶቹ በዛ መልኩ ነው ያብራሩት። ይሄ የምልክት ቀንም ከማንሳው ነው የምናየው። ለምሳሌ ግንቦት ቢሆን መጋቢት፣ ሚያዝያ፣ ግንቦት ብንል መጋቢት 30 ሚያዝያ 30 ግንቦት 30 ቀን 90 ቀን ከሞላ በኋላ ያ 31ኛው ቀን ለምሳሌ ዛሬ ግንቦት 30 ነው እንላለን።
ቀጥሎ ግን ቅዳሜ ላይ ሲውል ያ የምልክት ቀን ወይም የምልክት ቀን ወይም የመለያ ተብሎ ይተረፋል እንጂ በግንቦት 31ኛ ቀን ተብሎ አይጠራም። ስለዚህ ወራቱ ስንት ቀን አላቸው? 30 ቀን አላቸው። ይህ በፀሐይ መስኮት ነው። ፀሐይ ግን እንደዚሁ በሶስተኛው በስድስተኛው መስኮት 31 ቀን እንደሚወጣ አስቀምጧል ቅዱስ መጽሐፉ እና ያ ደግሞ ስለ ምልክት ቀኑ ነው የሚለው እንጂ ስለ ወራቱ አይደለም። በዛ ስለ ምልክት ቀኑ ያለን በምልክት ቀን ነው የሚይዘው። በወራቱ ያለው ደግሞ 30 ቀኑ በዛ ነው የሚይዘው። ሌላው በአራት ሰዓት የተፈጸመ የሚል አለ። ስለዚህ መረጃ አለ ለሚለው ያው በመረጃና ማስረጃ ነው የተቀመጠው መጽሐፉ ላይ። ምንድነው ሌላው ምንድነው ይህን በተመለከተ ለምን ተባለ ለሚለው ያው የኢትዮጵያ አቆጣጠር ይህ ነው ብሎ ነው የሚያስቀምጠው ያኛው። እዚህ ላይ ግን የኢትዮጵያ አቆጣጠር ደግሞ ነው ስናየው ኢትዮጵያ የሆነው ነብዩ ሄኖክ የጻፈው 364 የሚለው ነው። ደግሞ ምንድነው ስህተት ያስባለበት ራሱ በዕብራና መጽሐፍ ሄኖክ ላይም ይገኛል። ሄኖክ 23:28-11 ላይ ዓመቱ በ364 ቀን በ364 ቀን ይፈጸማል። ነገሩም እውነት ነው፣ ቁጥሩም የተጠነቀቀ ነው ብለው ምንም የስሌት ስህተት እንደሌለበት የተጠነቀቀ እንደሆነ ነገሩ ደግሞ እውነት እንደሆነ ያስቀምጣል። የአሁኑ መጽሐፍትን እንዳንል የጥንቱ የዕብራና መጽሐፍትን ይናገራሉ ማለት ነው። የአሁኑ መጽሐፍትን እንዳንል ግን እዚህ ላይ ስናይ እውነት ነው ብሎ የተቀመጠልን ነገር በኋላ ላይ ደግሞ ሌላ ቁጥር የሚሰጥ ከሆነ ይህ ስህተት ነው የምንለው